የተለየ ህይወት ሊኖርሽ አይችልም። እዚያ አካባቢ እንደሆንሽ በደንብ አውቃለሁ። ግን አንድ ነገር ማወቅ አለብሽ። ከዚህ በኋላ እርምጃሽ እርምጃዬ ነው። ቆይ ቲና ኬት መጣሽ? እህቴ ምን ሆነሽ ነው? ማን ያስሮጠሽ? ከወንድ ጋር ተቀምጣ ይቻታለሁ እና ያያት እንደሆንስ? ቆይ ምንድነው አባዬ ነገሩን ቀለል ለማድረግ የሞከርከው? ቆይ እኛ ከማናውቀው ሰው ጋር ልጅ ግንኙነት ጀምራ የማይሆን ነገር ቢፈጠርስ? ቆይ ዴዲ ታፈቅራታለህ? ማ የኔሽ ደግሞ ካሌብ እንደዚህ ሲቆጣት እናደጅበት። እሺ አባዬ እኔ ማንነኝ እሱን ቀየማለሁ። እንደፈለገ ማን ይችላል። አይ እንደዚህ ማለት አይደለም። የሆነ ቅናት ነገር ሳይሆን አይቀርም እንደዚህ ማለት ያለች። ቅናት? አንቺ ልጅ ነፍስሽ አትፈልጊያትም መሰለኝ እኮ። ንገረኝ፣ ስንት ብር ነው የጠየቀኝ? 1 ሚሊዮን ብር። ትሰማኛለህ? 1 ሚሊዮን ቦታ ሳልቆራረጥህ ስልኬ ላይ መደወል ታቆማለህ። ትሁትን የሚፈልጋት አንድ አደገኛ ሰው ወደ ህይወቷ መጥቷል። ሰላም የጨጨው ቻናል ተከታታዮች፣ ሰላማችሁ ባላችሁበት የዓለም ዳርቻ ሁሉ የበዛ ይሆንልኝ። ትሁት ድራማ ክፍል 52 አሁንም እንደቀጠለ ነው። እስከ መጨረሻው ተከታተሉን። ትሁትን የሚፈልጋት አንድ አደገኛ ሰው ወደ ህይወቷ መጥቷል። እሱም እየውልሽ ትሁት፣ አይጥና ዝሆን መንገድ ላይ እየተጓዙ ሳለ አንድ ድልድይ ያጋጥማቸዋል። በድልድዩም ሲሻገሩ ዝሆኑ ድልድዩን አንቀጠቀጠው። ያን ጊዜ አያ ዝሆን ድልድዩን እኮ አንቀጠቀጥከው ብላ ተጠይቀዋለች አይጧ። እየውልሽ እኔም ልክ እንደ ዝሆኑና እንደ ድልድዩ ያንቺን ህይወት እንዲህ ነው ማንቀጠቀጠው እያለ እየዛተ ነው። በዛም ምክንያት ትሁት ፊት ለፊቷ ፎቶዋን እያቃጠለ ባለበት ሰዓት ፈርታና ደንግጣ ለማምለጥ ትሮጣለች። እሱም እየተከተለ ከቲና ጋር ያጠመደላትን ወጥመድ በህሌናዋ ማመን ያለባትን ለማመን የሚያስችል ምክንያት ፈጥረው ትሁት በቲና እንደዳነች እሱ ደግሞ እንዳራራጣት አድርገው ያሳምኗታል። ትሁትም ከተደበቀችበት ቁጥቋጦ ውስጥ ወጥታ ከቲና ጋር እያወራች ነው። ማነው የሚያሯሩጥሽ? ምን አድርገሽ ነው? ታውቂዋለሽ ወይ? እያለች ቲናም እያከታተለች ትሁትን ትጠይቃታለች። ትሁትም ሌባ ነው መሰል እኔ አላውቀውም ብላ እውነቱን ባለመናገርና ልክ እንደማታውቀው አድርጋ ለቲና ትመልስላታለች። ግን አንቺ የት ተገኘሽ? እንዴት ልትረጅ ይቻልሽ? እስከዛሬ ክፉ ሰው መስልሻለሁ አይደል? እኔ ውለታ እንድትመልሽልኝ እንድትቆጥሪልኝ ሳይሆን በቃ አንቺ ከገጠመሽ ችግር ለማዳን ብቻ ነው እያለች ቲና ለትሁት ትመልስላታለች። እሱም እየፈከረ በየእርምጃሽ ውስጥ እኔም አለሁ እያለ እየዛተባት ይመለሳል። ትሁት ግን በቲና እንዴት እንዳዳነቻት እየተገረመች አንቺ ከዚህ ቀደም ሰው ስትረጅ አይቼ ስለማላቅ አላመንኩ እያለቻት ከስከዛሬው ይልቅ ዛሬ አስከፋሽኝ እያለች ደግሞ ቲና እየተበሳጨችባት ነው። ያን ጊዜ ትሁት ስለረዳቻትና ስላስከፋቻትም ሁሉንም አመስግናና ይቅርታ ጠይቃ ወደ ቤት መሄድ እንዳለባቸው ይነጋገራል። ይሄ ክፉና አደገኛ ሰው ትሁትን የሚፈልጋት ግን ለኔ ካልሆንሽ ለማንም አቶኝም ህይወትሽ ወይ ለኔ እኔ አድነዋለሁ ወይ አመሰቃቅለዋለሁ እያለ እየዛተም እንመለከታለን። ካሌብ ግን መቀመጥ አቅቶት ቤት ውስጥ እየተንቆራጠጠ እየረበሸው ይገኛል። አባቱን ምን ሆነ ነው ይላል አባባም። ያን ጊዜ ትሁት እንዴት እስካሁን ድረስ አልተመለሰችም? ችግር ውስጥ ልትሆን ትችላለች ወይንም ደግሞ ከወንድ ጋር አይቻታለሁ እያለ ብድ ይላል። አንተ ልጅ ወዳሃታል እንዴ ይለዋል አባባም። ከዛ ካሌብን መናገር ስላቃተው አይ አረ አይደለም እኔ ለምን ብያለሁ ግን ለምንድነው ችላ የምትለው እያለ እንዳልወደዳት ወይም እንዳላፈቀራት ለአባቱ እየተናገረ ነገር ግን በማምሸቷና ከወንድ ጋር መሆኗ ችግሩ ሀበሳው ወደሱ እንደሚመጣበት የሆነ ነገር ቢፈጠር ተጠያቂ እንደሚሆኑ ለአባቱ ቢናገርም አባትየው ግን በዛ መንገድ ሳይሆን በቅናት መንገድ ተርጉሞ እንደያዘበት እንመለከተዋለን። ያን ጊዜ ዳንኤልም መጥቶ ቲና ጠፍታለች እያለ ለነሱ ይናገራል። ራሷ ትጥፋ ምን አገባን እያለ ካሌብ ቢመልስም መጥፋቷ ብቻ አያስጨንቀንም፣ ይዛው የምትመጣው መዘዝ ነው የሚያስፈራን እያለ
እያሉ ዳንኤልና አባባ ግን ተጨንቀዋል። ካሌብ ግን ምንም አታመጣም እያለ በልበ ደንዳናነት እንመለከተዋለን። ያን ጊዜ ቲናና ትሁት ይመጣሉ። ትሁትም የደረሰባትን ችግር በትንሹ ቀንጨብ አድርጋ ስትናገር ይሄው እኔን የሚሰማኝ የለ በማለት ችግር እንደደረሰባትና ጉዳቱ እሱ እየተናገረ ባለመደመጡ ካሌብ ተናዶ ጥሏቸው ሄደ። ያኔ አባባም ጠርጠር አድርጎ ትሁትን ለብቻ አናገራት። እሷ ግን ቲና እንዳዳነቻትና የሆነ ሰው ሌባ እንዳሯሯጣት ብቻ ተናግራ ሌላውን ሳታብራራ ዝም አለች። አባባም ትሁትን አይዞሽ የኔ ልጅ በካሌብ አትናደጅበት፣ አይ መብቱ እኮ ነው አባዬ፣ ምን አናደደኝ፣ አሰሪና ሰራተኛ እኮ ነው ብላ ትመልስለታለች። አይ እንደዛ አይደለም ጸቡ እና ምንድነው አባዬ አለች። ቅናት ቢጤ መሰለኝ ብሎ እንደወደዳትና እንደቀናባት አባዬ ነግራታል። እንዴት ብላ እሷም ትጠይቃለች። ያን ጊዜ በይሽ ብሎ አባዬም ጥሏት ወጣ። እሷም ይሄን በሰማችው ግርም ብሏትም እየተመለከትናት ነው። ከዛም አባባ ካሌብና ዳንኤል ቁጭ ባሉበት ቲና ግን የሆነ ስልክ ተደወለላት። ከዛ አደገኛ የሰማይ ሰባሪ የሚያክል ሰውዬ የተደወለላት ስልክ ነው። አነሳችው። ብሬን አታመጭም፣ በአንድ እግሬ ጨፍልቄ ከመሬት ሳልደባልቅሽ ለነፍስሽ ካሰብሽላት ብሬን አምጪ ብሎ ይጠይቃታል። ቆይ ስንት ብር ነበር የጠየቀኝ ብላ በትህትና ትጠይቀዋለች። 1 ሚሊዮን ብር አላት። ያን ጊዜ ይኸው ሰማህ አይደል አለች ኮስተር ብላ። 1 ሚሊዮን ቦታ ሳልቆራርጥህ ስልኬ ላይ እንዳትደውል ብላ ታስፈራረዋለች። ነያ 1 ሚሊዮን ቦታ ላይ ቆራርጪ፣ ሰፈርሽ ጋር ነኝ ይላታል። እሺ ጠብቀኝ መጣው ብላ አዲስ ከተዋወቀችው አደገኛ ሰው ጋራ አዲስ ስራና አዲስ እቅድ ስለያዘች የልብ ተሰምቷት ወደሱ ለመሄድ ተዘጋጅታ በሩን ክርችም አርጋ ውስጥ ወጣ። አባባ በስጋት ቆይች ልጅ የት ሰንብታ የት ውላ የት አድራ ነው የመጣችው? ምንስ እያደረገች ነው ብሎ ለዳንኤልና ለካሌብ ይነግራቸዋል። ያን ጊዜ ምን አስጨነቀህ አባዬ? የትስ ብትውል የትስ ብታድር ምን ታመጣለይ ብለህ ነው ብሎ ባለመጠንቀቅና በኬርለስነት ካሌብ ይናገራል። ያን ጊዜ አባባ ግን ለእኔ እኮ አይደለም ልጅ ለቤተሰቤ ብዬ ነው ብሎ እውነቱን ይናገራል። ዳንኤል ይሄ ስራ ያንተ ነው፣ እሷን የመከታተል ኃላፊነት ላንተ ሰጥቻለሁ ይለዋል። ዳንኤልም አይ አባዬ ይህን አላደርግም፣ ምክንያቱም ኤደንን አጣታለሁ። ከቲና ጋር ሁኜ ባየች ጊዜ ኤደን እየተከፋች ስለሆነ አሁን እሷን ማጣት ስለማልፈልግ እኔ ቲናን መቅረብ አልፈልግም፣ አላደርገውም በማለት ምላሹን ለአባባ ይሰጠዋል። እኔ ኤደንን በደንብ አድርጌ እነግራታለሁ፣ ይሄ የኔ ትዕዛዝ እንደሆነ እነግራታለሁ። ኤደንን አታጣትም፣ እኔ ያለሁኝ፣ ቲናን ግን የመከታተል ያንተ ኃላፊነት ነው እየተባባሉ በቲና አደገኛ ሴራ እንደተጨነቁ እየተመለከትናቸው የዛሬው ዝግጅታችን በዚህ አለቀ። ሰላም የጨጨው ቻናል ተከታታዮች ሰላማችሁ ባላችሁበት የዓለም ዳርቻ ሁሉ የበዛ ይሁንልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ጨጨሆ ዩቲዩብ